ሰላም ሰላም ብሮ ይሄን ስታየው አላ የሆነ ቦታ ሆነ ምናምን እያየው እንደሆነ ትላለህ። ያው ለራሴ ነው ጆርናል የማደርገው። ስለዚህ ከዚህ በኋላ ለራሴ ይሆናል ሁሉም ነገር እንደሚሆን እያደረኩት የሚሄደው ማለት ነው። ትላንትና ወይም ደግሞ ከባለፉት ከ008 እና 009 ቪዲዮዎች የቀጠለ ተከታታይ ቀን ናቸው የተሰሩት እንዳለ ሶስቱም የ007ቱ ወይ 8ቱ ዊን ነበር አይደል? ከዛ 9ኙ ወር ደግሞ 8ኛው ደግሞ ኢንተሪ ሳይነካ ሄዷል። ከዛ ደግሞ ይሄኛው አሁን ቀጥሎ የሚሆነው ይሄኛው ዊን ነበር ማለት ነው። ሶስቱም የሚያመሳስላቸው ምን ነገር ነው? ሶስቱም ላይ እርግጠኛ አልነበርኩም። በቃ ምንም አለ አይደለ አንድ የጠቀመኝ ነገር ምንድነው? በቃ ፓወር ኦፍ ስሪ ነው። በቃ ያው እዚህ ጋር የምታየው ማኒፑሌሽን አለ ማነው ኮንሶሌሽን አለ እዚህ ጋር። ከዛ ልክ ይሄ ኒውዮርክ ሴሽን ሲከፈት ወደ ላይ ማኒፑሌት አደረገና እዚህ ጋር እንዳለ የሰራቸው ሊኩዊዲቲዎች አላ አወጣቸው። ከዛ ወደታች ሙቭመንት ጀመረ ማለት ነው። ይሄ ነው በቃ አንድ የተጠቀምኩበት ነገር በሶስቱም ቀናት ማለት ነው። ሁለት ደግሞ ለምሳሌ ሚስድ ኢንትሪ የነበረው ቀን ላይ ተመሳሳይ ነው። እዚህ ጋርም አለ ወደ 1 ሚኒት ለመልሰው እና ይሄን ነገር 1 ሚኒት ላይ አድርገውና እዚህ ጋር ነበር መጀመሪያ ላይ እንትን ያደረኩት ኢንተር ሪፕሌስ ያደረኩት እዚህ ጋር ነበር። እዚህኛው ኢንቨርትድ ፌር ቫልዩ ጋፕ ጋር ይመጣል ብዬ ነበር፣ ግን ማርኬቱ ይሄን ኢንቨርትድ ፌር ቫልዩ ጋፕ ቴስት ሲያደርገው ትቶት ሄደ። ከዛ በኋላ እዚህ ጋር የሚታየው ብሬከር ጋር ድንገት እንኳን ከመጣ ብዬ ነው። ከዛ እዚህ ጋር የነበረበት ሞመንት ላይ በስመአብ በቃ ኢንትሬን እንዲነካልኝ በጣም ነበር የፈለኩት፣ በጣም ማለት ነው አለ አይደለ። አሁን ይሄ ምንድነው ማርኬቱ እያደረገኝ ያለበት ነገር ነው አለ አይደለ። በጣም በቃ እንዲነካልኝ የሆነ ሰዓት ሁላ እንትሬን አስተካከልኩት። ኢንትሬ ይሄ የምታዩት ትላንትናው ቪዲዮ ላይ የቀኑ ሰፖርት ኤሪያ ትሬንዱ ላይ ነው ማለት ነው። እና እሱ እዚህ ጋር እንደዚህ ነበር የተቀመጠው ኢንትሬ። ከዛ ዝቅ አርግቼ ደግሞ በሱ ስትሬት ሁላ አደረኩት ምናምን አለ አይደል። ኢሞሽናል አይነት ነገር ነበር ማለት ነው የትላንትናው። ግን ያው እግዚአብሔር ይመስገን አረገ። ከዛ ደግሞ ይሄኛውን ወደ ላይ ከሄደ በኋላ በስመአብ በቃ ይቺኛዋን ካንድል ካየኋት በኋላ አለ አይደል እንደዚህ መቶ ቴስት አርግቷት ቡም እንደተለመዱት ትሬዶች ይሆን ነበር ብዬ በጣም ፈራው። ግን ይቺኛዋ እንደዚህ ስዊፕ ከተደረገች በኋላ በቃ እርግጠኛ ነበርኩ ከዛ በኋላ ያለው ሙቭመንት ላይ ማለት ነው። አንዴ ብቻ ይቺኛዋን ስዊፕ ካረጋት በኋላ ማለት ነው በቃ ወደዛ እንደሚሄድ ማለት ነው እላችኋለሁ እልሃለሁ አለ አይደል እንትን ያልሆን። ግን ሌላም ደግሞ ላወራለሁ። ለምሳሌ የት አለ ነበር መሰለህ ትላንት ሌላ ቦታ አንድ እንትን አዘጋጅቼ ነበር። እሱ ጋር ትሬድ ገብቼ በቃ አለ አይደል ስቶፕ አውት ሆኜ ወጥቻለሁ ማለት ይቻላል እርግጠኝነት። የቱ ጋር እንደነበር ግን ልክ እንደዚህ አይነት እንትን አስቀምጬ ነበር። ይሄ እዚሁ ጋር በቃ ተመሳሳይ ያው እዚሁ ጋር ግን ያው ከውርደት ሲገላግለኝ መሰለኝ። ያው ውርደት አይደለም ግን እንትኔ የለም አሁን ፖዚሽኔ ጠፍቷል። አጥፍቼው ይሆን አላውቅም። ግን ይቺኛዋ ካንድል ጋር ሳያት እኔ ይቺኛዋን መቶ ቴስት ሲያደርግ በቃ ቡም ይላል ብዬ ነበር። ስለዚህ ይቺኛዋ አይነት ካንድል ሁለቱ ቪዲዮዎች ላይ ይኖራሉ መሰለኝ አለ። በጣም ተመችተውኝ ነበር ምናምን። ግን ይቺኛዋን ካየኋት በኋላ እንደምታዩት ሁላ አስምሬበታለሁ። የነጭ ላይ ነው ወደ ላይ ሲወጣ እዚህ ጋር ቴስት አላረጋትም። ስለዚህ ሊመጣ ይችላል ብዬ እዚህ ጋር ጠብቄ ስቶፕ ሎስ አድርግቼ ነበረ። ድርባም ነው የፈጠነ ማለት ነው። ስለዚህ ከዚህ በኋላ አሁን እንደዚህ አንድ ካንድል ላይ መሰረት ያደረገ ነገር አይኖርም ማለት ነው ከዚህ በኋላ እሱን እናስተካክላለን። ግን የነበረው ትሬድ ይሄ ነበረ። የቀጠለ ስለሆነ ያው ብዙ ነገር አላችሁ
ግን ለምሳሌ እናንተ ምናልባት ይሄኛው ሊኩዊዲቲ ትናንትና ይሄ ሁለቱም ሊኩዊዲቲዎች ናቸው አያችሁ እዚህ ጋር ወይም አየኸዋ ይሄም ሊኩዊዲቲ ነው ይሄም ሊኩዊዲቲ ነው እና ታፕ ሲያደርጋቸው በቃ ስዊፕ አድርጓቸው ቢያንስ ነገ አርብ ስለሆነ ማክሰኞ ማነው ሮብም ሐሙስም ደግሞ እንትን ነበረ ቬሪሽ የሆነ ነበር ሙቭመንቱ እንዳለ ቢያንስ ይሄን ስዊፕ ሲደረግ አርብ ዕለት ሪትሬስመንት ይኖራል ብዬ ነበረ ስጠብቅ የነበረው ግን ማርኬቱ በቃ ምንም ሶስቱንም ምንም እርግጠኛ ያልሆንኩበት ነው። አንድ የጠቀመኝ ነገር ፖሮስ ሁለት ደግሞ ኒውዮርክ ሴሽን አለቀ። ኒውዮርክ ሴሽን ላይ ለምሳሌ ኒውዮርክ ሂልዞን ላይ እና ለንደን ራሱ ይሄ ሙቭመንት አሁን የለንደን ሙቭመንት ነው። የቱ ጋር ነበር መሰላችሁ የጀመረው? ያው እዚህ ጋር ነው የጀመረው። የትላንትናው ማርኬት እዚህ ጋር ነው የጀመረው። ታች ድረስ የወረደው ለንደን የስንት ሰዓት ነው? ያው 5 ሰዓት ማለት ነው። ከዚህ ወደ ታች የወረደው ይሄውን የለንደን ኪልዞን ሙቭመንት ነው። ከዛ አለ አይደለ ምንም ለእንትን የሚሆን እንቅስቃሴ የሚማርክ እንቅስቃሴ በቃ ለንደን ጀመረ እዚህ ጋር በቃ ይኸው ሲያልቅ እዚህ ጋር ነው አላለቀም። ግን የኒውዮርክ ኪልዞን ሲጀመር ደግሞ እዚህ ጋር ነበር ለንን ምንም ሙቭመንት አልነበረው ማለት ይቻላል። በቃ ሁለት ደግሞ ተመልሶ እዚህ ጋር ኒውዮርክ ላይ ሲመጣ ለምሳሌ የኒውዮርክ ትክክለኛው ሲከፈት እዚህ ጋር ነበር የተከፈተው። ይሄኛው ላይኑ እንዳለ ማለት ነው ትልቁ ላይ ከዛው እዚህ ነበር ሳይድ ዌይ ነበር ሲጫወት የነበረው አንድ ስጠብቅ የነበረው ምሮ ይሄኛውን ለምሳሌ የኒውዮርክ ሂልዞን ሬንጅን ነበር በቃ ሲጠበቅ የነበረው። ከዛ ማኒፑሌሽን ነበር ሲጠበቅ የነበረው እዚህ ጋር ምንም እዛው ሲጫወት የነበረው። ከዛ ግን ልክ ኒውዮርክ ሲከፈት እዚህ ጋር ነበረ ሄዶ ጣ አረገ የላይኞቹን ሊኩዊዲቲ ወሰደ ፓወር ኦፍ ስሪ አለቀ። ሌላ ምንም ነገር አልነበር የሚጠቀምኩት። እዛ ዳምፕ አረገ እንዳልኩት እዚህ ጋር እንትን ነበረ እኔ ስጠብቀው የነበረ ኢንቨርትድ ፌር ቫልዩ ጋፕ ግን ማርኬት እሱን አልለካውም። እንትኔ ፕሌሴ የሾርት ፕሌሴ እንደዚህ ነበር የተቀመጠው እንደዚህ ማለት ነው። ከዛ ይቺኛ ፕሪቪየስ እዛው ላይ አርግቼ 1-3 ነበር በጣም ጥንጥዬ ወላ ይሄኛው ሲሄድ በቃ 1-3 አግኝቼ ነበረ ምናምን ብዬ ነበር። ከዛ ግን ኢንትሪ አልሰጠኝም። እዛ ለምሳሌ ያለፈው ቪዲዮ ላይ ሚስድ ኢንትሪ እንትን አሳይቼ ነበር አይደል? ሙቭመንቱ ካለቀ በኋላ ነበር እኔ እዛ ሙቭመንት ጋር ኢንትሪ ያስኩት። ልክ በዛ አይነት መንገድ ይሄ ሙቭመንቱ አላለቅም ግን እዚህ ድረስ ማርኬት ወርዶ እዚህ ድረስ ይመለሳል የሚል አለ አይደል? ምንም አልታየኝም። በቃ እዚህ የነበረኝ ነገር ምንድነው ምናልባት እዚህኛው እንትን ጋር ከመጣ ብሬከር ጋር ከመጣ እዛ ጋር መግባት ነው በሚለው እሱ ጋር አረኩት። ከዛ ያው ስቶፕ ሎስ የነበረው ሃይ ጋር ነው ያረኩት። ከዛ 1-3 ነው ያዝኩት 1-3 ሄደ ማለት ነው የፈጠነ ያው ልክ እንትኑ ያዝኩት እዛው ነው በቃ ሳስበው የነበረው እዚሁ ኤሪያ ጋር እያለ ነው እዚህ ጋርም እንዲመጣ ትፈልግ የነበረው ማለት ነው። አላ እንደዚህ እንዲመጣ ትፈልግ የነበረው ከዚህ ኤሪያ መጥቶ ሄዶ እዚህ ጋር አስገባኝ። እንዳልኩት እዚህ ጋር ኢንትሬን እንዲነካል ይፈልግ የነበረ በጣም በቃ አለ አይደለ ኢንትሬን ከፍና ዝቅ እስከማድረግ ሁላ ኢሞሽናል ሆኜ ማለት ነው። ያው ያን ያህል ኢሞሽናል ምናምን ሳይሆን ግን መጥቶ ጠቅ አርጋት ከዛ በኋላ እንዳልኳችሁ እቺኛዋ እዚህ ጋር ያለችው ካንድል እቺ እዚህ ጋር ማለት ነው አሁን ስለሸፈንኳት አስታይ እሷ ካንድል ጋር ደግሞ በቃ ያለፈው ቪዲዮ ላይ እንደዚህ አይነት ካንድል አሳይቼ ስለነበር እሷን ሳያት በቃ አሁን አፕሴር ነው ማለት ነው። መጥቶ እቺኛዋን የሆነ ነጯን መስመር ጠቅ አርግቶ ይሄዳል ወደ ላይ የሚል ፍርሃት ገባኝ ማለት ነው። ግን በዚህኛው ካንድል ስዊፕ ስትደረግ ሙሉ እርግጠኛ ነበርኩ ማለት ነው። ሲሆን ይሄን ይመስላል። ትናንትና ከዚህ ዊን በኋላ የተርበተበተ ዊን
ብለው ከሱ ይህን በኋላ ፈንድንም ስለ ፈንድንም ማሰብ አይነት ነገር ነካካኝ። እንደው ብቻ ይሄን ነበረ። በጣም ጸዴ ነበረ። በስመአብ የሞንት ፍሪ ነው የሚገቡ ግን እንደዚህ ቢሆን ስንት ይዤ ነበር ማለት 1 2 7 በስመአብ ጽድት ያለ ነበር እሱ። ያው እንደዚህ አይነት ነገሮች በፓርሻል አሉ እንጂ ሁሌ 1 2 3 ነው በቃ አለቀ። ስለዚህ ይህን ይመስል ነበር ማለት ነው። ሌላ የምለው ነገር ምንድነው? አሁን እየገባው ነው ማለት አሁን የትላንትናዎቹ ስሜቶቼ አላ ኢንትሪን እንዲነካልኝ የመፈለጌ ስሜት ነገር ውስጥ የሆነ አላ እየዘለኩ ነው ማለት ነው። አሁን ከዚህ በኋላ የጠለቀው ሀዘን ውስጥ ወይም ድባቴ ውስጥ የምገባበት ጊዜ እየመጣ ነው ማለት ነው። ለዛ ራስን ማዘጋጀት አለብህ። ጊዜው እንዲፈጥን እፈልጋለሁ አለ አይደለ 2 አመት እና 3 አመት መዘግየት አልፈልግም እንደሌላው ማለት ነው። በጣም አላ ነገሩ ገንዘብ ዋይዝ አይደለም የገባሁት እርግጥ ነው አለ አይደለ ፍሪደም ፍለጋ ነው። ቢሆንም ግን አሁን ላይ ከፍሪደም የበለጠ ገንዘቡ ነው አለ አይደለ ፍሪደሙ መጨረሻ ላይ የሚሆን ነገር ነው ምናምን በሚለው ግን ያው ኢሞሽኖቼን ኮንትሮል ማድረግ አለብኝ። እንደ ሰው አላ ስገባቸው ትሬዶቼ ዊን እንዲሆኑ ነው በቃ የምፈልገው። ይሄ ትክክለኛ ነገር ደግሞ አይደለም አለ አይደለ ሎሶችን ማየት አለብኝ። በሎሶች መታመስ አለብኝ። ይሄ ነገር አይሆንም እንዴ ልባልም አላ እዛም ጥግ ልደርስ ይኖርብኛል ማርኬቱን በደንብ ለመረዳት እንጂ እንደዚህ የፈጠነ ነገር አላ ያስፈራል። ግን ያው ረጅም ቪዲዮ ሊሆን ይችላል ምናምን ግን ያው አሁን ወይስ እየገባው ነው። እዛ ከዚህ በኋላ ምናልባት ዴሞ ጀምርና ሪስክ ማኔጅመንት እየጨመርኩበት እሄዳለሁ። ሁለት ደግሞ ኤሲን ራሱ ሌቭል 3 አላለፍኩም የሁሉ ነገር ሲሆን ማለት ነው። የሁሉ ነገር ሲሆን ሌቭል 3 የመጀመሪያዎቹ ቪዲዮዎች ጋር ነኝ። 4 አለ 5 አለ በጣም ሩቅ ነኝ ማለት ነው። በሌላ አባባል ስለዛ ያው እግዚአብሔር ከእኛ ጋር ይሁን ነው የሚባለው። ጽናቱን ይስጠን ያግዘን። ይሄን ይመስላል ማለት ነው የዛሬው። ሌላ ብዙ ነገር ያላልኩት ያው እንትኖቹ ከትላንትናው የቀጠሉ ስለሆነ እንዳለ ብሬክ ዳውኑ ልክ እንደ ከዚህ ቀደሙ ነው በቃ ምንም ስጠቀምበት የነበረው ነገር አልነበረም። ይሄ ትልቁ የዴይ ፌር ቫልዩ ጋፕ ነው። ይሄ ደግሞ የቀኔ ኤዥያን ሬንጅ ሃይ እና ኦፕኒንግ ፕራይስ አለ። ከዛ የለችም ኦፕኒንግ ፕራይስ አለ እና ደግሞ እንትኔም አለ ሎ አለ። ይሄ እንደ ሊኩዊዲቲ ያዝኩት የለንደን ኪል ዞን ሃይ ነው። ይሄም ሌላ አላ ባይ ሳይድ ሊኩዊዲቲ ሊሆን ይችላል። እነዚህ እንዳለ ባይ ሳይድ ሊኩዊዲቲዎች ብዬ ያዝኳቸው ናቸው። አፕ ሳይድ ከሄደ እዛ ድረስ ሊሄድ ይችላል የሚል ማለት ነው። ስለ ሊኩዊዲቲ ራሱ እስከ ትላንትናው ድረስ አለ አይደለ እያሰብኩ አልነበረም። ቪዲዮዎች ባይ ምናምንም ስለ ሊኩዊዲቲ እያሰብኩ አልነበረም። ከትላንት ወዲያም ትላንትናም የነበረው ነገር ምንድነው? ኤዥያ ማነው ፓወር ኦፍ 3 ብቻ ነበር በቃ በእርግጠኝነት ፓወር ኦፍ 3። ሁለት ደግሞ ቀኑን የጠቀመኝ ምንድነው? የኒውዮርክ ኪል ዞን ላይ ብዙ ሙቭመንት ያለመኖሩ ነው የጠቀመኝ። ብዙ ሙቭመንት ያለመኖሩ ሜቢ እሱ ጋር ያልገባኝ ነገር ይኖራል ማለት አለ። እኔ አሁን የምጠብቀው 7 ሰዓት ሴታፕ የምጠብቀው 7 ሰዓት ነው። እዚህ ጋር ነው ሴታፒ እንዲመጣልኝ የምፈልገው ግን
ግን እዚህ እስከ 6 ሰዓት እስከ 9 ሰዓት ተኩል ድረስ ምንም አይነት ሂሳብ እያየሁ አይደለም። የማየው ነው የቱ ጋር ነው? እዚህ ጋር ነው ማለት ነው። ገና አላ ለምሳሌ እነዚህ ይነግሩኝ ይሆናል የቀኖቼ አላ የዚህ ጋር የለንደን ሙቭመንት ይሄኛው ሙቭመንት ፕላስ ደግሞ ይሄኛው ሙቭመንት ተጨምሮ ከዛ ማኑፕሌት ምናምን አለ አይደለ። ለምሳሌ ትላንት እንደውም የዛሬውን ቪዲዮ ላይ ለንደን ሙቭመንት እንደዚህ ቢሆንም ማኑፕሌት የተደረገው ሀይ ሆኖ ከዛ ወደታችን ሄደ ማለት ከለንደን እስከ ኒውዮርክም ሙቭመንቱ ዳውን ትሬንድ ነበር ሲጀመርም ማለት ነው። ከዛ ማኑፕሌት ትንሽ ከፍ ወደ ላይ ያንን ትሬንድ ቀጠለ። ሁለቱም ቀን እንደዚህ ነው የሆነው ማለት ነው። እዛ እነዚህ ነገሮች ይጠቅሙ ይሆናል። ወደ ሃየር ታይም ፍሬም ልመልሰው እና እስማም ትናንትና ቻርቴ በቃ የሂሳብ ምናምን ነበር ይመስለው ሰንጠረዥ ቅንፍ ምናምን አሁን አሁን የትሬዲንግ ቻርት ነው የሚባል ማለት ነው እንዴ? ይህቺኛዋን ነገር ልድልታት። ስለዚህ ይህን ይመስላል ማለት ነው። ወደ እስኪ 4 አወር አድርግቼ ኦር 1 አወር ተደርጎ ደግሞ የወሰደውን ሊኩዊዲቲዎች እናያለን ማለት ነው። ስለዚህ ለምሳሌ 4 አወር ላይ እዚህ ጋር የነበረው ዴይ ኦርደር ብሎ ከወሰደ እነዚህ ሊኩዊዲቲዎች ያጸዳ ማለት ነው። ይሄኛው ሊኩዊዲቲ የ1 አወር ነው መሰለኝ። እስኪ የ1 አወር ሊኩዊዲቲ ነው እዚህ ጋር። ይሄኛው ትልቁ የማይነካ ሊኩዊዲቲ ይመስለኛል። ከተነካ ግን ያው አላ ዲሊንግ ሬንጅ ብሬክ ይደረጋል መሰለኝ ሁላ ማለት ዲሊንግ ሬንጁ ይቀየራል አይነት ነገር ማለት ነው። ስለ ዲሊንግ ሬንጅም ብዙ እንትን አላልኩም። ከዛ ደግሞ ለምሳሌ በጣም እንትን ውስብስብ ሆኖ አድርግቼዋለሁ። እነዚህ መስመሮች ላጥፋቸው እስኪ። ይቺን ኦርደር ብሎክ ላጥፋት። ከዛ ለምሳሌ አሁን ወደ ዴይ ልመልሳችሁ ነው። እዚህ ማርኬቱ ያለው እንደዚህ ነው። ከዛ ከፍ ብሎ ነው የዘጋው። አሁን ይሄ እንትኖች ይሄ ሰፖርቱ አለ አይደል? እሱን ብሬክ አድርግቶት ምናምን ፌክ አውት ሊሆን ይችላል። አሁን አፕሴር ሊጀምር ይችላል ከሚቀጥሉት ቀናት በኋላ ማለት ነው። ስለሱም ብሬክዳውን ነገ እሰራለሁ። ስለሱም ቢሆን የሳምንት ብሬክዳውን ማለት ነው። ስለዚህ ይህን ይመስላል ማለት ነው።